ሜላት ጉዷ ፈላ። በጣም እንግዲህ ደስ በሚል ሁኔታ ሜላት ተዋርዳለች። በወርካ እህት ፊት ይሄ ሁሉ እያስመሰለችና እየሰከሰች ብትሆንም ግን አሁን ማብቂያዋ ደርሶ ሜላት አሁን ከቤት የምትወጣበት ቀን ተቃረበ። በጣም ደስ ይላል። ምክንያቱም በሲሎናና በወርካ መሃል እየገባች በጣም አስቸግራ ነበርና ዛሬ ግን የወርካ እህት እውነቱን አወቀች። በጣም እንግዲህ ደስ በሚል ሁኔታ ነበረ ማለት ነው። ቅዱስንና ወርካ ግደሏቸው ስትል እንግዲህ በስልክ ስታወራ እየሰማችው የወርካ እህት አሁን ለካ ወንድሜ ላይ መጣሽ፣ ለካስ አንቺን ሳይሆን እሷን ሳይሆን አንቺን ነበር መከታተል የነበረብኝ፣ ተሳስቻለሁኝ፣ ምን አቅም ሰሽ ነው በማለት ብርግግ ብላ የተነሳችው እና አይኗን የገለጠችው የወርካ እህት ከዚህ በኋላ ልታስመስይ እንዳትሞክሪ፣ እስካሁን ድረስ ለካ እያስመሰልሽ ነበረ፣ በጣም አዝኜብሻለሁ በማለት ነበረ ለሜላት እየገለጸችላት። እናም እንግዲህ ዛሬ የወርካ እህት እውነቱን በማወቋ ልታስረዳት እየሞከረች ብትገኝም ግን የወርካ እህት እውነቱን ዛሬ ተገልጦላታል። እናም እንግዲህ ከዚህ በኋላ አብራችሁ ደስተኛ ሆናችሁ መቀጠል ትችላላችሁ፣ በጣም ይቅርታ አድርጉልኝ በማለት እንግዲህ ለሲሎናና ለወንድሟን ይቅርታ የጠየቀችው የወርካ እህት ዛሬ እንግዲህ ሜላትን የምንሰማበት ጆሮ የለኝም በማለት ፊቷን ተዞርባታለች። ዛሬ እንግዲህ ሲሎና ዛሬም ደፋርና ጀግና ሆናለች። ምክንያቱም ድቤ ወደ ቤት በሚመጣበት ጊዜ እና የልጅሽን አባት እየፈለገች ነው በማለት ለሜላት ጠራታለች። ሜላትም እያስመሰለች እንግዲህ ወርካ ክላስ ተኝታ ቢሆንም ግን ስትጠራ ወደ በራፉ ትመጣለች። እናም የልጅሽን አባት ልጁን ይፈልጋል ነይ ውጪለት በማለትም በምትላት ጊዜ ነበረ የማ ልጅ እንዴት ወዴት ማለት የጀመረችው። ከዛም እንግዲህ ድቤ ማለት ነው አይ እኔ ከሷ ልጅ የለኝም በማለት መመረመትበት ነበረ ለማዋሸት ቢሞክርም ግን ሲሎና ያደረገችው ነገር ወርካን አስደስቶ ስለነበረ እንደዚህ እኮ ከጠነከርሽልኝ እኔ በጣም እሷን ማሸነፍ አያቅተኝም፣ ድራማዋ ሰልችቶኛል፣ መቼ በመቼ ከዚህ አውጥቼ ልጣላት ያለውን ወርካ አሁን በጣም ደስተኛ ሆኗል። ምክንያቱም ሲሎና እንደዚህ ጠንከራና ጀግና ሲያያት በጣም ደስ አለው። እስካሁን ድረስ በትንሽ ትልቁ የምታኮርፈውን ወይንም በትንሽ ትልቁ የምትሰበረውን ሲሎና በፍጹም ከዚህ በኋላ ተመልሳ አትመጣም በማለትም ለወርካ ተነግረዋለች። እናም እንግዲህ እኔ ትንሽ ነገር እስካሁን ድረስ እየሰበረኝ ነበረ፣ ግን ከዚህ በኋላ ማንንም ሰው በሁለታችን መሀል እንዲገባ አልፈቅድም በማለትም ሲሎና ትናገራለች። እናም እንግዲህ ወርካ እስካሁን ድረስ ተጫውታብኛለች፣ ሜላት ከዚህ በኋላ ከቤቴ አሽቀንጥሬ መጣል ነው ያለብኝ በማለትም ወስኖ ተነስቷል። እናም እንግዲህ በሌላኛው በኩል ደግሞ የወርካ እህት በጣም በነገሯ ባደረገችው ነገር እናም ባየችው ነገር እየተጸጸተችና ራሷን እየወቀሰች ትገኛለች። እናም ለወርካ ይቅርታ አድርግልኝ ብትለውም እስካሁን ድረስ አንቺ እኮ ባለማወቅ ነው እያጠፋሽ የነበረው፣ ግን አንቺ ካመንሽ ምንም ችግር የለውም፣ እኔ አንድ እህቴን ይቅርታ አድርጌልሻለሁ በማለትም ይመልስላታል። እናም እንግዲህ በዚህ በኩል ሜልዬ እኔ እኮ እስካሁን ድረስ አንቺን አምኜ ከወንድሜ ጎን አልቆምም ብዬ ወንድሜንና ሲሎናን እያሰቃየውኝ የነበርኩት ለካ አንቺ እየተጫወትሽብኝ ነበረ፣ እኔ ጅሏ በማለት የወርካ እህት ራሷን እየወቀሰች ትገኛለች። ራሷ ብትወቅስም ግን ደግሞ አልረፈደም። መጥፎ ነገር ሳላደርግ የወንድሜን ሕይወት ሳልበጠብጥ አሁን እውነቱን በማወቄ በጣም ደስ ብሎኛል ትላለች የወርካ እህት። እናም እንግዲህ ሲሎና ከዚህ በኋላ መሀላችን ላይ ማንም ሰው አይገባም ወርካዬ፣ እና እኔና አንተ እስከ ህይወታችን ፍጻሜ ድረስ አብረን እንቆያለን በማለትም ለወርካ በምትነግረው ጊዜ የወርካ እህት በጣም ደስ አላት። እናም እንግዲህ እርጉዝ ናት ያልኩት እኔ ሳውቅም ነው ሁለታቸው አንድ ላይ እንዲጨመሩ ብዬ ነበረ እርጉዝ ነኝ በይ ያልኳት። እናም አንቺ እርጉዝ ናት ስል እንድትሰሚ ያደረኩት እንጂ እውነትም ሜላት እርጉዝ ሆና አይደለም በማለትም እውነቱን ፍርጥርጥ አርጋ በወርካና በሲሎና ፊት ትናገራለች።
እናም እንግዲህ ያንን በምትናገርበት ጊዜ ነበረ ሲሎና በጣም ደስ ያላት ባሏ ከምንም ጊዜ በላይ ከማንምና ከምንም በላይ ታማኝ እንደሆነና አሁን ማመን እንዳለባት የተረዳችው። እናም እንግዲህ ዛሬ እስካሁን ድረስ እንግዲህ ፍቅረኛዋን አለማመኗን በጣም ቢያናድዳትም እስካሁን ድረስ የእነሱ ድራማ የማያልቅ መሆኑን እንግዲህ ብትረዳም ሲሎና ማለት ነው። ግን ደግሞ እውነቱን በማወቋ በጣም ደስ ብሏታል። ከዚህ በኋላ መሀላችን ላይ ማንም ሰው አይገባም፣ እኔም አላምንም፣ አንተም እንዳትሰማ በማለትም ይነጋገራሉ። በዚህ በኩል ድቤ እንግዲህ አሁንም አልተዋቸውም። እኔ በሄዳችሁበት፣ በተኛችሁበት፣ በተነሳችሁበት ሁሉ እኔ ያለሁኝ መቼም አልለቅሽም። አንቺ ማለት ለእኔ ሚስቴ ነሽ። እናም እንግዲህ ወደ እኔም ትመለሻለሽ። ያ ደግሞ ምስኪን አባትሽን አውጥቼ ነው የምጥለው በማለትም ይናገራታል። እሷ ግን በፍጹም ከዚህ በኋላ ልታስፈራራኝ አትሞክር፣ ለአባቴ መሆን አያንሰኝም ትላለች ሲሎና። ከዚህ በኋላ ደግሞ እኔ ሚስትህን አይደለሁኝም፣ የምትደበድባት እየተደበደብክ እየተጫወትክባት የምታኖራትን ሴት እዛው ፈልግ በማለትም መልስ በምሰጠው ጊዜ ነበር እንዴት አግበሻል እኮ አንቺ ምላስም ጭምር አስተምሮ ነው እንደ የላከሽ በማለት ነበረ እየተናገራት። ሲሎና ወደ ድቤ ቤት ሄዳለች። ግን ደግሞ የሄደችው የሜላት ጉድ ልትነግረው ነበረ። አንቺ ለካ የራስሽ ጥቅም ስትይ ነው ወደዚህ ቤት የመጣሽ በማለትም በሚላት ጊዜ ነበረ መንገዳችን አንድ ነው፣ አንተን እያታለች እሷ በዛ በኩል ኦርካን በጣም ስለምትወደውና ስለምታፈቅረው ከሱ መለየት አፈልግም፣ እንዲሁም ደግሞ አርግዛለታለች በምትለው ጊዜ ነበረ ድቤ ሲሮጥ ወደ እነ ሲሎና ቤት የመጣው። ምክንያቱም ሜላት እነ ኦርካ ቤት ስለነበረች። እናም እንግዲህ የዛኔ ነበረ ማለት ነው ድቤ። ሰላም ውድና የተከበራችሁ የአይና ዩቲዩብ ቤተሰቦች ያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ዛሬም እንግዲህ ሲሎና ድራማ ይዤላችሁ መጥቻለሁ። ሲሎና ድራማ በጣም ቆንጆና በጣም አስተማሪ የሆነ ድራማ ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንዲሁም ደግሞ የደውል ምልክቷን በመጫን የምለቃቸውን ቪዲዮዎች ቶሎ እንዲደርሳችሁ ማድረግ ትችላላችሁ። ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልኝ። እናም እንግዲህ ዛሬ ሲሎና ድራማ ቀጣዩን ክፍል ይዤላችሁ መጣሁኝ። ሲሎና ድራማ በጣም አስተማሪና አንገብጋቢ አጓጊ የሆነ ድራማ ነው። በጣም ደስ በሚል ሁኔታ የኦርካ እህት የሜሉ እንግዲህ ድራማ አውቃለች፣ ኦሬዲ አውቃባታለች። ከዚህ በኋላ ምንም እንትን ልትላት አትችልም ማለት ነው። እናም እንግዲህ ሜላት ወደ ወርካ እህት ክላስ ሄዳ በተኛችበት ነበረ ማለት ነው። ሂጂና ማድቤትሽን ተኚ በማለት ያባረረቻት ነው በማለትም ልታስፈራራት ሞክራ ነበር። ተነሺና ወደ ማድቤትሽን ገብተሽ ተኚ፣ ቦታሽን እዛ ስለሆነ በማለትም ክብሯን ከፍ ዝቅ እያረገች የምትናገራት። ትላንትና ቀን ሲሎና ላይ እንደዛ እያደረጉ እንዳልነበረው ዛሬ ግን እንግዲህ እጣ ፋንታዋ የሚሉ ሆኖ ከፍ ዝቅ እየተደረገች ትገኛለች። እናም እንግዲህ የኦርካ እህት ይህን በማወቋ በጣም ደስ ብሏታልም። ደሞንም የሲሎናና የኦርካ ፊት ማየት በጣም አሳፍሯታል። ምክንያቱም እውነቱን ሳትረዳና እውነቱን ሳታውቅ በጭፍን እየተነዳች መሆን እንደነበረ አሁን ገና ገብቷታል ማለት ነው። በጣም እንግዲህ ደስ በሚል ሁኔታ ዛሬም ግን በማወቄ በጣም ደስተኛ ነኝ። ምክንያቱም ያልሆነ ነገር ሳላደርግና ሳልሳሳት ማወቄ ጥሩ ነው ማለት ይቅርታ ጠይቃቸዋለች መጨረሻ ላይ። እናም እንግዲህ ሜላት ከቤት ካስወጣት በኋላ ቀጥታ ድቤ ጋር ነበር የሄደችው። እንግዲህ ድቤም ከዚህ በኋላ እንግዲህ ምን እንደሚያረጋት አይታወቅም። በእርግጥ ድቤ ፍቅር ገብቶታል ማለት ነው። በሚቀጥለው ክፍል የምናየው ይሆናል።